ኦፍ ካሜራም ስናወራ ስልካችን ሲዳከም ቻርጅ እናደርገዋለን። እኛ ደግሞ አሁን ጠዋት እንነሳና ስንተኛ 8 ሰዓትም 10 ሰዓትም ተኝተን እንደው ይደክመናል። መተኛት ራሱ የሚደክመው ሰው አለ። ይሄ ለምንድን ነው የሚሆነው? ቀኑንም ሙሉ ኢነርጂያችንን አተነው ነው የምናመሸው። ስራችንን ለመስራት ህልማችንን ለመኖር ለቤተሰቦቻችን ለሀገራችን የሚያስፈልገንን ነገር ለማድረግ ኃይል ያስፈልገናል እና ግን እኛ ከጠዋት ጀምሮ እስከ ማታ ኃይላችንን እያጣን ነው የምንገኘው። ለምንድን ነው መጀመሪያ የምናጣው? እንዴትስ ማስተካከል ይቻላል? እሱን አያይዘህ ብትነግርልን። ስለዚህ ከጠዋትን ጀምር፣ ጠዋቱ ላይ እንመላለስ። ሁሉም ነገር ጠዋት ነው። ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። አልጋቸው ውስጥ በተረበሸ ሐሳብ፣ በተደበላለቀ ሐሳብ፣ በአሉታዊ ሐሳብ ይጀምሩታል ቀናቸውን። አሁን ወደ አይምሮአችን የምናስገባው የመጀመሪያው ሐሳብ ቅድም ያልኩት ነቃሃሌው የሐሳብና ያንን ሐሳብ የመወሰን ጉዳይ ቀናችንን ሁሉ ሲመራው ይውላል። በጣም ወሳኝ ጉዳይ ነው ማነሳው። ብዙዎች እንደሚጠቀሙበት ይህንን ፖድካስት አምናለሁ ለራሳቸው ሲሉ እና ቀናችን ውስጥ ያለውን ድግግሞሽ ይመራል። በቃ ዙተራው ያ ነው። መጀመሪያ ሰው አልጋ ውስጥ ሆኖ የሚያስበው ሐሳብ አልጋው እኮ አልወረደም። ለምሳሌ አንዳንዱ ሰው ገና ከእንቅልፉ እንደነቃ ደግሞ ነጋ ይላል። ታጣቅም አስቀመጠ። እኔም እንደዛ ነበርኩ። ደግሞ ነጋ ደግሞ አሁን ነጋ። ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው። ዛሬ ቀኑ ሲያደክም ብሎ ይጀምራል። ያለቀ በቃ። ምክንያቱም ውሸት አያውቅም። ይሄ ህግ እውነት ብቻ ነው። አንተም እኔም ካሜራ ማኖቹም ድንጋይ ሁላችን ወደ ሰማይ ብንወረውር ወደ ታች ይወርዳል። የኔ ሰማይ ላይ ተሰቅሎ አይቀርም። እውነት ነው። ንጉስም ቢወረውር ማንም ቢወረውረው ይመጣል። እና ቀናችን ደግሞ ነጋ ደግሞ ነጋ ብለ ከጀመርከው በቃ አይምሮ ምን ነው የሚረዳው? ከቁጥጥር ውጭ ነው ያቀን ለአንተ። ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። በቀጥታ ወደ ስሜት ይልከዋል ያን መልእክት፣ ያን ሲግናል። አንደኛ ቀኑ አስቀያሚ እንደሆነ፣ ቀኑ ደባሪ እንደሆነ፣ ቀኑ አሰልቺ እንደሆነ፣ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው ሰውየው። ስለዚህ አንሶላ ውስጥ ነው ማሰብ የሚጀመረው። ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው። ትክክል ነው፣ ሲግናሉ ያ ነው። ስለዚህ ኮርቲሶል፣ እነዚህ የጭንቀት ሆርሞኖች ከፍ ይላሉ። ገና አንሶላ ውስጥ ሆነ ነው። ወዲያው የልባችን መስክ ይዳከማል። እዛው ኤሌክትሮማግኔቲክ ፊልዱ ይለው ያ ትልቅ እስከ 2-3 ሜትር የሚዘረጋው ኃይል ስብስብ ይላል። ምን ውስጥ? ገና አንሶላ ውስጥ ነው። በቃ ስለዚህ ለመጨነቅ በሩ ይከፈታል። በቃ ቀኑን ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው። ስለዚህ ንዝረት ዝቅ ይላል። በቃ ኃይል ዝቅ ይላል፣ ንዝረት ዝቅ ይላል፣ ምስጋና ይሞታል። ትልቁ የሰው ልጅ ጸጋ ማመስገን ነው። ምንም ነገር ቢሆን ማመስገን መቻል አለብህ። እንደ ኢዮብ ማለት ነው። ሁሉም ነገር ምስጋና እና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት ነው። አምላክ ደግሞ የሚጠላው ማጉረምረም፣ አጉረምራሚ ሰው፣ አኩተምታሚ ሰው በጣም መጥፎ ሰው ነው። አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም በማኩተምተም ላይ የተመሰረተ ያለማመስገን። ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው። አንድ ቀን ሳያመሰግን ድንጋዩን መታና ጠጧል። አትገባም፣ ምድረ ርስት አትገባም ተባለ። ለምን? ስላላመሰገንኪ ነው። እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው። አንሶላ ውስጥ ነው የሚጀምረው ትልቁ ጉዳይ። ስለዚህ ይህን መርሃ ግብር የሚመለከቱ ሰዎች አንሶላቸውስ ምን ማሰብ እንዳለ ቀናቸውን ለማሳመር በቅዱስ ሀሳቦች መጀመር ገና አንሶላ ውስጥ እያለ ይሄ እኔም ማደርገው ነው። አብዛኛውን ጊዜ ማደርገው ነው። አንደኛ ጠዋት ከእንቅልፍ ስነሳ 2 ሀሳቦች አሉኝ። አንድ ገና ብልጭ የሚል ሀሳብ፣ ሁለተኛ ደግሞ ቁርጥ ሀልዮ የሚባለው የምትወስነው ሀሳብ እና በቃ ልክ አይንህን ገለጥክ አይደል? አንሶላ ገለጥክ። ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ እና አይንህን ገልጠሃል። ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል። ስለዚህ ስለ ትንፋስ ማመስገን አለብህ። ገና የመጀመሪያዋ ስለ አይን መገለጥ እዛ አንሶላ ውስጥ ሆነ ስትጀምረው ማለት ነው። ቀን ጨፍነ ልታደርገው ትችላለህ፣ ላትገልጠው ትችላለህ፣ ግን ገለጥክ። በቃ ያች የመጀመሪያዋ መገለጥ ምትልበት ሳትሆን አምላክን የምታመሰግንባት የአይን መገለጥ መሆን አለባት። እና ይህ ቀን አዲስ ስጦታ ነው።
ለአንተ የተሰጠ አዲስ ስጦታ ነው። እንደው ምን ይላሉ 365 ገጽ የያዘ መጽሐፍ ነው የተሰጠና ንጹህ ነው። ይሄ ለአንተ ዛሬ ጥሩ ምጽፍበት ወይም መጥፎ ምጽፍበት ገጽ ነው። ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ እና እንደውም አንዳንድ ሰው ሲያማርረው ስሰማ እንደው ምን ነው የዳዊትን መዝሙር ቢያስቡላለሁ። ዳዊት በመዝሙር 117 በቅንፍ 118 24 ደስ ይለኛል። ምን ይላል? ዛቲ ዕለት እንተ ገብረ እግዚአብሔር፣ እቺ ዕለት እግዚአብሔር የሰራላት ናት። ንትፈሳው ንታሐሰይ ባቲ፣ በሷ ደስ ይበለን ይላል። በጣም ደስ ብሎ በቃ መጀመር እና እግዚአብሔር እችን ዕለት ስለሰጠህ ነው በደስታ መጀመር እንዴት ያቅታል? በጣም እኮ በጣም ምን አይነት አማራሪና አኩተምታሚ መሆን እንዴት አለመታደል ነው። እና ለአይን ማመስገን አለብህ፣ ለጆሮ ማመስገን አለብህ፣ ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለአይን ክፈል፣ ለጆሮ ክፈል፣ ታክስ ክፈል፣ ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከተ። ለኦክሲጅን ሰው ስንት ከፈለ ነው። ይህን ሁሉ አስበህ ቢያንስ ማመስገን ካልተደረገልህ የተደረገልህ ብዙ ነው። ስለዚህ ማመስገን ነው። ስለዚህ ሰው ሲነቃ ነው የምለው ስልኩን ባይነካ፣ በኋላ ላይ ስለ ስልክ እናየዋለን። ሰዓቱን እንኳን ባያይ በጣም መቻኮል ይመጣል። ውዝግብግብ ነው የሚወጣው። በቃ ሰዓት ረፈዱ በቃ ይሆናል አይደለ? ስለዚህ በዛ ባትጀምር ቀን አይረበሽም። ሁለተኛ የትላንቱን ነገር አለማመላለስ። ስለ ትላንት ችግር ዛሬ ሌላ አዲስ ቀን ነው። ትላንት አልፏል። እኛ ዛሬ ነን። ስለ ትላንቱ አይመለከተንም። አልፏል፣ በቃ አልፏል። ስለዚህ በአዲስ መንፈስ መጀመር። ስራዎችን አትዘርዝራቸው። ጀመሪያ አንተ ማመን ያዝባል ስትመጣ ለምሳሌ እንትኔ ነው ሬስቶራንት የምከፍታለሁ ከዛ ስራህን አለመዘርዘር ሰላማዊ ቀለመዋል ነው። ከስራ ይልቅ መጀመሪያ እግዚአብሔር ስላነቃ በቃ ያ ለአንተ በቂ ነው። ስራህን የምታቀድበት የራሱ የሆነ ሰዓት አለው። እሱን እንመጣለን እና የምስጋና ነው። ዘማሪ ቴዎድሮስ ዮሴፍ እሰይ ነጋ የሚለው ላመሰግን ነው። በጣም አይደገለጥኩት እሰይ ነጋ በቃ እሰይ ነጋ ብለህ የምትጀምረው መሆን አለበት። ለምን ነጋ ነጋ ብለህ ከጀመርከው ኤነርጂ እንትን ይሄ ሽሪንክ ነው ጥፍ የሚለው። ሁለተኛው ሳታውቅ ሳትገነዘብ ፈጥነ ካልጋ መነሳት። ይሄ በጣም አደገኛው ነው ጉዳይ ነው። ብዙዎች በቃ ብድግ ነው የሚሉት ካልጋቸው። በጣም ይሄ መሆን የሌለበት ነው። ለምን መሰለ? በህልም ዓለም ውስጥ ነበርክ። ስጋ ተኝቶ ያንኮራፋል። ነፍስ ህልም በማለም ራእይ በማየት እንትን ውስጥ ናት፣ ረልም ውስጥ ናት ምትመላለስ። እዛ ውስጥ ናትና ለመቀበል ክፍት ናት ብዙ ነገሮችን፣ ሰማያዊ ነገሮችን ማለት ነው። እና ስጋ ሲያርፍ ነው፣ ነፍስ ግን በህልሞች በራእዮች ውስጥ ነበረችና ልክ ከእንቅልፍ ስንነቃ ያ ጉዳይ ለተወሰነ ጊዜ አብሮን አለ። ብንግ እንዳልክ ወደ እንትን አትመለስም። ያ ጉዳይ አለና መንፈሳዊ አነሳስን እንደውም የተጠዳደፈ ያልሆነ ያልተቻኮለ አነሳስ ካልጋችን መነሳስ ከጀመርን በጣም ጥሩ ነው። ምክንያቱም ልክ እንደ ፀሐይ እኮ ባንዴ አትወጣም ማለት እንትኗን ብርሃኗን ታሳያለች፣ ግሎ ያረገች ነው የምትወጣው።